ሰላም እንዴት አላችሁ የብራይት እንግሊሽ ኢትዮጵያ ዩቲዩብ ቻናል ተከታታዮች እንግዲህ በዛሬ ቪዲዮ ደግሞ አብረን የምንመለከተው an auxiliary verb ይሆናል ማለት ነው ስለ auxiliary verb ምንነት በሙሉ ዝርዝር አብረን በዚህ ቪዲዮ አብረን እንመለከታለን ወደ ብራይት እንግሊሽ ኢትዮጵያ ዩቲዩብ ቻናል ሰብስክራይብ ላይክ እንዲሁም ደግሞ ሼር በማድረግ ጀምሩት እንግዲህ auxiliary verb ማለት ነው an auxiliary verb is a helping verb that works with the main verb to show tense mode or voice in a sentence the most common auxiliary verbs are be have and do auxiliary verb ማለት በአማርኛ ረዳት ግስ ማለት ነው ተግባሩ ምንድነው በአንድ አረፍተ ነገር ውስጥ ውጥረትን ስሜትን ወይም ድምጽን ለማሳየት ከዋናው ግስ ጋር የሚሰራ አጋዥ ግስ ነው በጣም የተለመዱት ረዳት ግሶች be have እና do ናቸው ወይ ደግሞ በአማርኛ መሆን አለኝና ማድረግ ናቸው እንግዲህ auxiliary verb ውስጥ አብረን የምንመለከተው በመጀመሪያ ላይ be የሚል ቃል ነው ምን ለማሳየት እንጠቀማለን used to show something happening now or in the past be የምንጠቀመው አንድ ነገር አሁን ወይም ያለፈውን ለማሳየት ተግባር ላይ የምናውለው ቃል ነው ለምሳሌ she is reading ካል እያነበበች ነው ማለታችን ነው ስለዚህ ይሄ it's an action which is happening right now አሁን የተፈጸመ ያለ ድርጊት ነው አሁን ማለት ነው ሌላኛው ደግሞ they were playing yesterday this is an action which happened before past ነው ትናንት ይጫወቱ ነበር ካል ያለፈው ድርጊት ነው እንግዲህ ቢን ለምን ትጠቀማላችሁ to show happening right now to show to show an action right now and then to show an action which performed in the past ከዚህ በፊት የተከናወነ ድርጊትና አሁን እየተፈጸመ ያለው ድርጊት ቢን መጠቀም ይገባቸዋል እዚህ ጋራ ግራ መጋባት የሌለባችሁበት ነገር ምንድነው is እና where የሚል ቃል ናቸው is እና where ከቢ ጋራ ተመሳሳይነት አላቸው ያ ማለት ነው be በpresent continuous tense ጊዜ ወደ is ይቀየራል በpast tense ደግሞ ወደ were ወይ ደግሞ ወደ was ይቀየራል በpast participle ጊዜ ደግሞ be ወዴት ይቀየራል ወደ been የሚል ቃል ይቀየራል ማለት ነው ሌላኛው ደግሞ have የሚል ቃል ነው used to show something has already happened haveን የምትጠቀሙት አንድ ነገር አስቀድሞ እንደተከሰተ ለማሳየት ጥቅም ላይ የምታውሉት ቃል ነው ለምሳሌ I have eaten ካል before now በልቻለሁ ማለታችን ነው ይሄ እንግዲህ ከዚህ በፊት የተከናወነ ድርጊት ስለሆነ haveን ለነዚህ አይነት ሴንተንሶች ልትጠቀሙ ይገባል they had finished when I arrived ሲደርስ ጨርሷል ካለፈው ቅጽበት በፊት የተከናወነ ድርጊት ነው ማለት ነው ወይ ደግሞ አስቀድሞ ነው የተከናወነ ድርጊት ነው በመጀመሪያ ላይ አስቀድሞ ለተከናወነ ድርጊት haveን ትጠቀማላችሁ ከዛ በኋላ ደግሞ ካለፈው ቅጽበት በፊት የተከናወነ ድርጊትም በአረፍተ ነገራችሁ ውስጥ haveን በማካተት ከሳብጀክት በኋላ በማካተት አረፍተ ነገራችሁን ማሳመር ትችላላችሁ ማለት ነው ሌላኛው ደግሞ do የሚል ቃል ነው is used for question negative and emphasis doን እንግዲህ የምንጠቀመው ለጥያቄዎች ላሉታዊ ነገሮችና ለማጉላት ጥቅም ላይ የምናውለው ቃል ነው ለምሳሌ do you like coffee ካል questions ነው ቡና ትወዳለህ ያልነው we are asking someone whether he likes coffee or no አንድ ሰው ቡናን እንደሚወድና እንደማይወድ እየጠየቅን ነው ያለነው ስለዚህ ዱን የምንጠቀመው ከሳብጀክት በፊት በመጀመሪያ ገብቶ በquestion form አንድ ሰው መጠየቅ ትችላላችሁ ሌላኛው ደግሞ I don't like tea ካል ይሄ ኔጌቲቭ ነው አሉታዊ ነው የሚያመለክተው ሻይ አልወድም ማለት ይሄ አሉታዊ አረፍተ ነገር ነው ማለት ነው She does want to come it shows emphasis መምጣት ትፈልጋለች ካል ማጉላትን እያሳየን ነው ያለነው ማጉላት ማለት ነው emphasis ማለት አንድ አረፍተ ነገር አለ ያ አረፍተ ነገር ውስጥ ባለቤቱ ዲዛይር የሚያደርገው በጣም ኢንትረስት የሆነበትን ነገር ለማሳየት የምንጠቀምበት ቃል ምንድነው do ወይ ደግሞ does ነው በthey ጊዜ በwe ጊዜና በI ጊዜ ወደ ምንድነው የሚቀየረው does የሚለው ቃል ወደ do ነው የሚቀየረው አሁን ለምሳሌ አንድ ሰው do you like this thing ካላችሁ yes ማለት ትችላላችሁ ግን
እንደተለመደው yes I do ነው የምትሉት። እንግዲህ yes I do ካላችሁ አዎ እሰራለሁ ማለታችሁ አይደለም ጋይስ። እንግዲህ እዚህ ጋር መረዳት የሚገባችሁ ነገር ይሄ ነው። yes I do በምትሉበት ጊዜ ማጉላትን ነው ለዛን ሰው ያሳያችሁ ያላችሁት። you are showing your interest, okay, in a emphasis way for that person in that time as long as he asks you. በዛን ጊዜ በሚጠይቅባችሁ ጊዜ ስሜታችሁን በማጉላት መናገር በሚፈልጉበት ጊዜ ዱ የሚል ቃል መጠቀም ይገባቸዋል። እንግዲህ ዱን የምንጠቀመው ለምንድን ነው ያለው? አንድን ነገር ለማጉላት የምንጠቀምበት ነው። ሁለተኛ ላይ ደግሞ ጥያቄ ለመጠየቅ፣ ሌላኛው ደግሞ አሉታዊ የሆነ መልስን ለመመለስ ወይ ደግሞ አሉታዊ የሆነ ጥያቄም ለመጠየቅ የምንገለገልበት ቃል በኤግዚለሪ ቨርብ ውስጥ በኤግዚለሪ ምንድን ነው ዱ ነው ማለት ነው። እንግዲህ የዛሬ ቪዲዮአችን እዚህ ላይ ያበቃል። ብራይት እንግሊሽ ኢትዮጵያን ሰብስክራይብ ያላደረጋችሁ ከዚህ በፊት ሰብስክራይብ ማድረግ እንዳትረሱ። በሌላ ሌሰን እስከምንገናኝ ድረስ ሃቭ a nice day, all the best.